በ25000 ብር የካናዳን ቪዛ ትጨርሳላችሁ ብለን ባለፈው በለቀቅነው ቪዲዮ በጣም ብዙ ሰዎች መነጋገሪያ ሆኗል። ከነሱ መካከል ሁለት ኮመንት ጥያቄዎች ነው የመጡት። አንደኛ ሃው እንዴት ነው፣ ሁለተኛው ደግሞ ሌባ ናችሁ የሚል ነው። ሌቦች ናችሁ ወይ የምትሉ ሰዎች በጣም እኛንም ግራ አጋብታችሁና በመጀመሪያ ደረጃ የቪዲዮ ዓላማ ካልገባችሁ ግቡና ጨርሱት። በራሳችሁ መመልከት ትችላላችሁ ነው የሚለው። ሰጀስት እያደረግናችሁ ያለውን በራሳችሁ መመልከት ትችላላችሁ። የካናዳ መንግስት ቪዛውን እንድትጨርሱ ከእናንተ የሚፈልገው ገንዘብ ያ ገንዘብ ብቻ ነው። እንደውም ላስገርማችሁ 25,000 ብቻ ከዛም ያነሰ ገንዘብ ነው የሁለቴ ስላመለከተ ነው ያለች እንጂ $185 ቪዚተር ቪዛ የምትፈልጉ ሰዎች እዚህ ኢንቫይት የሚያደርጋችሁ ሰው ካለ መጨረስ ትችላላችሁ። እንዴት የሚለውን ደግሞ ዩቲዩብ ላይ ገብታችሁ ቪዲዮ መከታተል ትችላላችሁ። ከዛ ውጭ ጓደኞቻችሁን አጠገባችሁ የሚያውቅ ሰው ካለ መጠየቅ ትችላላችሁ። ከዛ በተጨማሪ 8340 ላይ ደውላችሁ እንዴት እንደሆነ ማብራሪያውን ማግኘት ትችላላችሁ ማለት ነው። ልብ አድርጉ፣ ይሄ $185 ብቻ መጨረስ የምንችለው ወይም ደግሞ ከ15,000 ባነሰ ገንዘብ ሁሉ መጨረስ የሚቻልበት መንገድ የቪዚተር ቪዛ እና እዚያ ሰው ያለው ሲሆን ከዛ በተጨማሪ ያለው የትምህርት መንገድ ነው የትምህርት ቪዛ። እሱ ሲሆን ግን $235 ነው የአፕሊኬሽን ፊው የሚሆነው ማለት ነው። ስለዚህ $235 ፕላስ ምን አለ የትምህርት ቤት ልከፍሉ ትችላላችሁ። ፕላስ አድሚሽን ፊ $250-300 ሊሆን ይችላል። አንድ ላይ 500 አዳፕ እያደረገ የሆነ ሌቭል ይሄዳል። የትምህርት ሌላ ጉዳይ ገንዘቡ ከፍ ሊል ይችላል። የቪዚተር ቪዛ ላይ ግን እጅግ ገንዘቡ በጣም ዝቅተኛ ባለ መንገድ መጨረስ ትችላላችሁ። ምንድን ነው የሚያስፈልጋችሁ? እንደ ባንክ ስቴትመንት ምናምን የሚለው ደግሞ ባንክ ስቴትመንት መከፍሉ ገንዘብ ሳይሆን የምታሳዩ ገንዘብ ያለ ምን ይረዳችኋል? ከሄዳችሁ በኋላ እንደምትመለሱ ቪዛ ኤክስፓየር ሳይሆን ለማረጋገጥ ይረዳችኋል። ከዛ በተጨማሪ ደግሞ ኢትዮጵያ ላይ አሴት እንዳላችሁ ወጪያችሁን መሸፈን እንደምትችሉ ኮንፊርም ለማድረግ የሚረዳችሁ ማለት ነው። ስለዚህ ከዚህ ውጭ የሚከፈል ነገር የለም እያልናቸው ነው። የቪዲዮ ዓላማ ደግሞ እጅግ በጣም ብዙ ገንዘብ ለቪዛ አታውጡ። ብታውጡም ደግሞ እናንተ ደረሳችሁ ብታመለክቱት እናንተ ከምታመለክቱት ውጪ የሚያመለክትላችሁ ሰው የሚጨፍርላችሁ ነገር የለም። በራሳችሁ እወቁት። ካወቃችሁ በኋላ የራሳችሁን ከማመልከት አልፋችሁ ለሰዎችም አመልክቱ ብለን መልእክት ትራንስፈር እያደረግን ነው እንጂ እኛ ፕሮሰስ እየሰራን አይደለም። በድጋሚ አሁንም ገንዘብ እንዳትጭበረበሩ 8340 ምንም አይነት የቪዛ ፕሮሰስ አያደርግም። ከዚህ በፊት ዩቲዩብ ላይ 10-20 ጊዜ ተናግረናል። ብዙ ሰዎች በእኛ ስም አካውንት እየተከፈተ እንደተበላችሁ ሰምተናል። ዩቲዩብንም እየገባችሁ እኛ ፕሮሰስ አናደርግም። ስለዚህ ይሄ ጥያቄ ለሁለታችሁም መልስ ይሆናል ብዬ አስባለሁ። በሚቀጥለው ደግሞ በተሻለ መረጃ መጣል። እስከዛው ድረስ ቻው ቻው።